በአመት 10 ሚሊዮን ዶላር የሚያስገኝ ስራ። የምሬን ነው። አሁን ይህንን ቡድን ሊቀላቀል ነው። ይሄ እኮ የብዙ ሰዎች ህልም ነው። ምናልባት እየዋሸው ከመሰላችሁ ይሄው የተፈራረምኩበት ወረቀት። እናም ወረቀቱ ላይ 10 ሚሊዮን ዶላር ይላል። ምናልባት ላይከፍሉኝ ይችላሉ፣ ግን የወረቀቱ ላይ ተጽፈዋል። እንኳን ደስ አለህ፣ ቡድናችን ላይ ተቀላቅለሃል። ስለዚህ አሁን ለሚቀጥሉ 45 ሰዓታት ትክክለኛ ተጫዋች ነኝ። አዎ ትክክለኛ ተጫዋች ነህ። እንደማስቀይማችሁ ተስፋ አደርጋለሁ። እንደማስቀይማችሁ እርግጠኛ ነኝ። ቀጣይ በሚካሄደው ጨዋታ ላይ ቡድኑ ተቀያቅዬ የምጫወት ይሆናል፣ ከ60,000 ደጋፊዎች ፊት ለፊት ማለት ነው። መጀመሪያ ግን ልምምድ ያስፈልገናል። ትንሽ የቀለለ ይመስላል፣ እንጨምርበት። በጣም ጥሩ። በል አንድ የገባኝ ነገር እዚህ ቦታ በጣም ጨዋታ መቋቋም አለባቸው። እስቲ እዚህ ቡድን ላይ ጠንካራ ሰው የሚሰራ ክብደት አድርግበት። ቢያንስ አንድ ሰራዋለሁ። የሰውየውን በዚህ ይሰራል። ከሱ ጋር መጋፋት የለብኝም በፍጹም። በል ቀና ማለት አለብክ። በጣም ጥሩ። ኦሬ በጣም ከባድ ነው። በቀጣይ ደግሞ ወደ ዋና ማሰልጠኛ ቦታ ይጃለሁ። አሰልጣኝም መጥተዋል። ሰላም ሚስተር ቪስ። ሰላም ኮች፣ እንዲሁም የቡድን አባሎቼ። እናም ለቡድኖቼ ወረቀት ያሳይቻቸው ነበር። በፍጹም እዚህ እንደፈረምኩ አላመኑኝም። እናንተ ከምትፈርሙት ወረቀት ላይ ተመሳሳይ ነው አይደል? አዎ፣ ነገር ግን እኔ ከማገኘው በላይ ነው ላንተ የፈረሙልክ ገንዘቡን። ግን እዚህ ጋር በደንብ አንብቦ በ48 ሰዓት ብቻ ነው የሚለው። እንኳን ደህና መጣ ወደ ቡድናችን። እነዚህ ሰዎች እንደ ህፃን እያዩን ነው። ምን ያካክላሉ? እውነት ለመናገር ይሄንን ጨዋታ ከዚህ በፊት ተጫውቼው አላውቅም። በል እንጂ ሰውዬ፣ ለነገ እኮ ዝግጁ መሆን አለብህ። ልክ ነህ። እሞክራለሁ። ታሪክ በጣም ትልቅ ናቸው። በል አንተ ወደ ቀረጻ መመለስ አለብህ። ብዙ ሰዎች እዚህ ስለፈረምኩ በጣም ተደንቀዋል። እናም በጣም ብዙ ጋዜጠኞች መጥተዋል። ከፊታችን በጣም ትልቅ ጨዋታ አለብን። አንኳር የምትሉ ጥያቄ ጠይቁና ወደ ስራችን እንሄዳለን። እውነት ለመናገር እዚህ የመጣው ምን ለመስራት ነው? ጥሩ ቪዲዮ ለመስራት ነው። አዎ እውነቱን ነው። እዚህ የመጣሁት እውነተኛ ተጫዋች ሆኜ አይደለም። እንዴት ነው ግን አዲስ ቡድን ላይ መግባት ምን አይነት ስሜት አለው? እውነት ለመናገር በጣም ደስ ይላል። ሁሉንም በሰላም ነው የተቀበሉኝ። ለምን ያህል ደቂቃ የሚያስገቡ ይመስለዋል? እኔ እንጃ፣ የሚያስገቡኝ አይመስለኝም። ቃለ ምልልሱ ከጨረስን በኋላ ቁመት ለመለካት ሄጃለሁ። ሜትር ከ94 የምለብሰውን ልብስ ለመስራት ሙሉ ለሙሉ ተለክቻለሁ። ወይኔ አሁን ጨዋታ የሚካሄድበት ቀን ላይ ነው ያለ ነው። ለምን እንደሆነ አላውቅም፣ ግን ጨዋታ ላይ የሚገባ ይመስለኛል። የምር ተመቻችኋል? ግን ይሄንን ቡድን ስለተቀላቀልኩ። አዎ ይኸውላችሁ ለመጀመሪያ ጊዜ ኳስ ላይ ፈርሜያለሁ። የመጀመሪያው ጨዋታው ነው። እናም የመጨረሻው እንደሚሆንም እርግጠኛ ነን። ኧረ ድምፁ ሲያስፈራ። በእንደዚህ አይነት ጨዋታ ለመቀላቀል የመጀመሪያ ስለሆነ ቡድኑ እየመራው እንድገባ ፈቅዶልኛል። ወይኔ ምናልባትም በህይወቴ በጣም አስገራሚ ቀን ይሄንን ሊሆን ይችላል። ለዚህ ቡድን ምስጋናዬን አቀርባለሁ። ማለት ከዚህ ሁላ ሰው ፊት ለፊት እንድታይ አድርጎኛል። እናም ጨዋታው ላይ አልተሳተፍኩም። እሱም ጥሩ ነገር ነው፣ ምክንያቱም አንዴ ከመቱኝ ልሞት ይችላለሁ። እዚህ ሜዳ ላይ የነበረኝ ቆይታ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቃል ዶክመንት ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።